ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ብዝት ይበልላችሁ። አሜን። ኢየሱስ ጌታ ነው። አሜን። ክብር ለኢየሱስ ይሁን። ዛሬ ቀኑ 25 ነው፣ 8ኛው ወር 2018። በዚህ ቀን ላይ ሕያው ጸሎት ክፍል 25ን ትናንት ከቆምኩበት ቀጠል አድርጌ ስነግራችሁ ታላቅ ደስታ ይሰማኛል። መንፈስ ቅዱስ ለጠራዋቸው ዓላማ ሳኦልና በርናባስን ለዩልኝ አለ። ተለዩ። ከተለዩ በኋላ በቀጥታ ስራ ላይ ሲገቡ በጸሎታቸው ከተደረገው ድንቅ ነገር ልናገር። በኢየሱስ ስም ቁጥር 7ን አነባለሁ። 13:7 ሐዋርያት ሥራ። እርሱም አስተዋይ ሰው ከሆነው ከሰርጊዮስ ጳውሎስ ከሚባል ሀገረ ገዢ ጋር ነበረ። በደንብ እንዲገባችሁ ቁጥር 6 ልበላላችሁ። ደሴቲቱም ሁሉ እስከ ጳንፉልም በዞሩ ጊዜ በርያሱ የሚሉት ጠንቋይና ሐሰተኛ ነቢይ የሆነ አንድ አይሁዳዊ ሰው አገኙ። ሐሰተኛ ነቢይ፣ ከዛ ደግሞ ጠንቋይ። የሚገርም ነው። እርሱም አስተዋይ ሰው ከሆነው ከሰርጊዮስ ጳውሎስ ከሚባል አገረ ገዢ ጋር ነበር። ይህም በርናባስና ሳኦልን ወደ እርሱ ጠርቶ የእግዚአብሔርን ቃል ሊሰማ ፈለገ። መንግስት ሊሰማ ፈለገ። ጠንቋዩ ኤልማስ ስሙ እንዲተረጎማልና አገረ ገዢውን ከማመን ሊያጣምም ፈልጎ ተቃወማቸው። ጳውሎስም የተባለው ሳኦል ግን መንፈስ ቅዱስ ተሞልቶ ትኩር ብሎ ሲመለከተው አንተ የተንኮል ሁሉ ክፋትም ሁሉ የሞላብህ አንተ ተንኮል ሁሉ ክፋትም ሁሉ የሞላብህ የዲያብሎስ ልጅ የጽድቅም ሁሉ ጠላት የቀናውን የጌታን መንገድ ከማጣመም አታርፍምን? አሁን እነሆ የጌታ እጅ በአንተ ላይ ናት፣ ዕውር ትሆናለህ፣ ከጊዜውም ፀሐይ አታይም አለው። ያን ጊዜ ጭጋግና ጨለማ ወደቀበት፣ በእጁም የሚመራውን እየዞረ ፈለገ። በዚያም ጊዜ አገረ ገዡ የተደረገውን ባየ ጊዜ ከጌታ ትምህርት የተነሳ አገረ ገዡ አይቶ አመነ፣ ደስ አለው፣ ጌታን ተቀበለ። አያችሁ፣ እኛ የምንጸልየው አሁንም ክፋትን፣ ተንኮልን፣ የጽድቅ ተቃዋሚ የሆነውን ዲያብሎስን በነ ኤልማስ ላይ በነ በርያሱ ላይ ተቀምጦ በነ ሲሞን ላይ ተቀምጦ የእግዚአብሔርን ወንጌል ለነገስታቶች እንዳንናገር የሚያጣምመውን ዘንዶ በአደባባይ መታ ነው። አሜን። በኢየሱስ ስም መታ ነው። አሜን። በኢየሱስ ስም ከሰሜን መታ ነው። አሜን። በኢየሱስ ስም ከደቡብ መታ ነው። አሜን። ከምስራቅ መታ ነው። አሜን። ከምዕራብ መታ ነው። አሜን። በኢየሱስ ስም የተመታ ይሁን። አሜን። እግዚአብሔርን መንገድ የሚያጣምሙ እነዚህ የክፋት ሰራዊቶች በአጠቃላይ ጭጋግና ጨለማ ይወደቅባቸው። አሜን። ለንጉሱ ክብር ይሁንለት። አሜን። አልቬኖ ሞካታና ማካዳ ሎሲ ካላዶኖ ቶኮላሲ አቢካቡር ሰለማኑ ወለዱ ለሀተናሲ ኮሎዶኖ ተካላሲ ካጃና ሎቦዳና ቶኮሎሲ ካላሃዳናሲ እግዚአብሔር መንገዳችንን የሚያጣምም የጽድቅ ሁሉ ጠላት በኢየሱስ ስም ይወጋ። አሜን። የከፍታ ጠላት የተወጋ ይሁን። አሜን። የብልጽግና ጠላት የተወጋ ይሁን። አሜን። ዘንዱ የታረደ ይሁን። አሜን። በኢየሱስ ስም ወጋን። አሜን። ሀብታችንን የያዘ ዘንዱ የተወጋ ይሁን። አሜን። 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 ሰላምና ደስታ ለሀገራችን ይሁን። አሜን። 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 ኢየሱስ ያድናል። ኢየሱስ ጌታ ነው። አሜን። አሜን። አሜን።